እንደምን አረፈዳችሁ። ይህ ኢትዮ ብሬኪንግ ኒውስ ነው። በመካከለኛ ምስራቅ እየተባባሰ የመጣው የጂኦፖለቲካ ውጥረት በኢትዮጵያ የነዳጅ አቅርቦት፣ አቪዬሽን እና የውጭ ንግድ ላይ እያሳደረ ያለውን ተጽዕኖና መንግስት እየወሰዳቸው ያሉ እርምጃዎችን የሚዳስስ ዜና ይዘን ቀርበናል። ወደ ዝርዝር ዜናዎቹ እናልፋለን። በመካከለኛ ምስራቅ የተቀሰቀሰው ቀውስ በዓለም አቀፍ የንግድ መስመሮች ላይ ጫና መፍጠሩን ተከትሎ የኢትዮጵያ ኢኮኖሚ ተዋናዮች ስጋታቸውን እየገለጹ ይገኛሉ። በመጀመሪያ የቀይ ባህር ውጥረትና የውጭ ንግድን በተመለከተ የቀይ ባህርና በባቢል መንበር መስመር ላይ የተጋረጠው የጸጥታ ስጋት በገቢና ውጭ ንግድ ላይ የኢንሹራንስና የትራንስፖርት ወጪን ሊጨምር እንደሚችል ተመልክቷል። በተለይ ወደ አውሮፓ የሚላኩ እንደ ቡናና አበባ ያሉ ምርቶች መዘግየት እያጋጠማቸው ሲሆን መንግስት ከጅቡቲ ወደብ ጋር ያለውን ትስስር ለማስቀጠል ጥረት እያደረገ መሆኑን ገልጿል። ወደ አቪዬሽን ዘርፉ ስንመለስ ደግሞ የኢትዮጵያ አየር መንገድ በጸጥታ ምክንያት ወደ ቤሩት፣ ቴል አቪቭ፣ አማንና ደማም የሚደረጉ በረራዎችን ማገዱን አስታውቋል። አየር መንገዱ የበረራ መስመሮችን ለመቀየር በመገደዱ በተጨማሪ የነዳጅ ወጪ መዳረጉንና ይህም በበረራ ታሪፍ ላይ ጫና ሊፈጥር እንደሚችል ተጠቁሟል። የነዳጅ አቅርቦትን በተመለከተ በሆርሙዝ ባህረ ሰላጤ አካባቢ ያለው አለመረጋጋት በነዳጅ ጭነት ላይ መስተጓጉል እንዳይፈጠር ክትትል እየተደረገ መሆኑን የኢነርጂና ነዳጅ ባለስልጣን አስታውቋል። የአቅርቦት እጥረት እንዳይከሰትም ስልታዊ የነዳጅ ክምችት በዝግጁነት ላይ እንዲቀመጥ ተደርጓል። በመጨረሻ የፋይናንስ እርምጃዎችን ስናይ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ፍላጎትን ለማርካት ለዛሬ መጋቢት 3 ቀን 2018 ዓ.ም $70 ሚሊዮን ለንግድ ባንኮች በጨረታ ሊያቀርብ ነው። ይህ በእንዲህ እንዳለ የገንዘብ ሚኒስቴር ከዓለም አቀፉ የገንዘብ ድርጅት IMF የተገኘው $261 ሚሊዮን ድጋፍ ሊከሰት የሚችለውን ኢኮኖሚ ውጥረት ለመቋቋም እንዲያግዝ አድርጓል። ለዛሬ የያዝነው ወቅታዊ መረጃ ይህንን ይመስላል። የዜና ዝርዝሩን ስናቀርብላችሁ የቆየ ነው ኢትዮ ብሬኪንግ ኒውሶች ነን። እነዚህንና መሰል መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። ዘገባውን ከወደዱት ደግሞ ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ስለተከታተላችሁን እናመሰግናለን። ሰላም ለሀገራችን።